ይህንን የሰማ ፍራንክ ተስፋ ቆርጦ ስልጠናውን ከማቆም ይልቅ ይበልጥ ከዱር ከመጀመሪያው ጠንከር ብሎ መሰረቱን ቀጥለዋል። ከዚህ በፊት የሚለማመደው ይበልጥ ስልጠናውን ሰዓቱን ጨምሮ መሰረት ቀጠለ። አንድ ቀንም ከስልጠና በኋላ ማስተሩ ወደ እሷ መጣች። ከመጣች በኋላም አንድ መጽሐፍ አነሳችና ጥንታዊ መጽሐፍ የሆነውን እሱ ፊት ለፊት አስቀመጠ። ካስቀመጠች በኋላ መጽሐፉን ቀስ ብላ ውስጡን መሃሉን ከፈተችና የእሱ እጅ እላው ላይ እንዲያረግ ነገረችው። እሱም እላው ላይ እዛ ውስጥ እጁን አረገ። ከዛም ማስተሯ የራሷን እጅ አንስታ እዛ ላይ እሱ ላይ አስቀመጠች። እሷ ስላረጀች ይህንን መጽሐፍ ብዙ ጥበብ ስላለ ከዚህ ውስጥ እንድማር ፈልጋ ነበረ። ከዛ በኋላ መጽሐፉም እንዲጠብቅ እድሜ ልኩን ጠብቅ ብላ ለሱ ተናገረች። ልክ እንደነሱ መጽሐፉን የሚጠብቁት ሌላ መጽሐፉን የሚፈልግ ሰው አለ። በሌላ በኩል ስራውን ለመስራት እዛ መጽሐፍ ውስጥ ብዙ ጥበብ አለ። ማርሻል አርት እዚህ ውስጥ ያለው ትምህርት ሁሉንም ያላግባብ እንዳትጠቀሙ እያለች፣ ሌሎች ደግሞ የሚፈልጉት ያላግባብ ለመጠቀም ነው። አንተ ደግሞ በአግባብ ተጠቅመ ያዘው ጠብቆ ይህንን መጽሐፍ አለችው። በዚህ ምክንያት ነው። ይህ በእንዲህ እያለ ማርኮን ተደብቆ ይህንን ሁሉ ነገር እየሰማ ነበረ። ፊልሙም ደግሞ በሌላ በኩል ሌላ ትውስታውን ያስታውሰናል። ፍራንክ አሁንም ድረስ ማርኮንን እየፈለገ ነው። ውሃ ስለጠማ አንድ መጠጥ ቤት ገብቶ ሴትዮዋን ውሃ ስጭኝ ብሎ ውሃውን ጠየቀ። በአንድ በኩል ደግሞ ሌላ የከተማ ወሮበሎች መጠጥ ቤት ውስጥ በብዛት ተቀምጦ ይገኛል። ከወሮበላው ውስጥ አንዱ ወደ ፍራንክ መጣና አስተናጋጇ የሰጠች ውሃውን እላው ላይ ደፋ ይዞ። ፍራንክም ቤቱን ለቆ ወጣ። ፍራንክም ተመልሶ መጣ ወጦ። ከዛ በኋላ እነሱን ለመደብደብ ነበረ እና ፍራንክ ከገባ በኋላ ሰውየው እሱ እንዳደረገው ውሃውን አንስቶ እሱ ላይ ደፋ። አሁን ከዛ ውሃ የደፋበት ላይ ጀምሮ ወሮበሎችን እያንዳንዱን ልካቸውን ሰጥቷል። በሌላ በኩል ደግሞ አንድ ሰው ከነሱ ውስጥ የጆንን የሰውየውን ፋቡያ በሽታ ያለበት አይቶ ማብራቱን ጨረሩን ለቀቀበት። ይህ ሰው ደግሞ ካላሪ ነው የሚባለው። ካላሪም ወደ ፍራንክ ቀረብ ብሎ ነገ ወይም አርብ 5 ሰዓት ላይ እንገናኝ ብሎ ሄደ። ካላሪ ደግሞ በዚህ በጨረር ምክንያት ተደብቆ ወጣ ከፍራንክ ስር። ፍራንኩ እንዳያይ ፈልጎ። በሌላ በኩል ደግሞ እንዲህ ያለ ካላሪ ደግሞ የማርኮ ተማሪ መሆኑን እንመለከታለን። ፊልሙ ደግሞ ይህንን ከተመለከትን በኋላ ወደ ትውስታችን ይመለሰናል። ማርኮና ፍራንክ ለምን እንደጠላሉ እና አንዳቸው ለአንዱ ሞት የሚፈልጉት ለምንድን ነው የሚለው በእነሱ ምክንያት እናያለን። ምክንያታቸውን እስቲ እንየው። በጊዜው ፍራንክ ማስተር ጋር ስልጠናውን እየተከታተለ ባለበት ሰዓት ማስተሩ የሰጠችው መጽሐፍ ያለማንም ፍቃድ ተደብቆ ሁሉንም ትምህርት ከዛ ላይ እየተማረ ነበረ። ማስተሩ ደግሞ ይህንን መጽሐፍ ውስጥ ያለውን ሁሉንም ትምህርት ከጨረስክ ልክ እንደ አፈ ታሪክ የሚያወሩት ጀግና ተብሎ እንደዛ መሆን ትችላለህ ስላለች እሱም ደግሞ ተደብቆ ሙሉ በሙሉ ስራ ላይ ቀጠለ፣ መጽሐፍ ውስጥ ያለውን እያነበበ። ይህ ፍራንክ ደግሞ እንደዚህ እያደረገ ያለው ማርኮን ደግሞ ተደብቆ በማስተሯ ላይ ጥቃት አደረገበት። የማስተሩን መወጋት የተመለከተ ፍራንክ ደግሞ በጊዜው ከማርኮን ጋር እየተፋለመ ነበረ። ቢሆን እንጂ ማስተሯ እንዳለች የማርኮን ልብ ስለተሰበረ በጣም ውስጡ ስለተሰበረ አሁን ለወንድሙ ላይ ራሱ መመለስ እጁን ማንሳት አልተመለሰም እና ታላቁን ጥበብ የያዘው መጽሐፍ የዛኑ ሰዓት ሰርቆ ወጣ። ፍራንክ በመንታ ወንድሙ ምክንያት ሚስቱን፣ ልጁን እና ማስተሩን አጣ። እስከ ዛሬ የተማርኩትን በዛ በትምህርት ይዤ ሁሉንም እበቀላለሁ ብሎ ትምህርቱን ቀጠለ። በዛ ምክንያት የእነሱ ጥላቻ ከዚህ ቀን ጀምሮ ነበረ። ፊልሙ ወደ አሁኑ ሲመለስ ካላሪ ለ45 ሰዓት የተያዘው ቀጠሮ ሲዘጋጅ እናያለን። ፍራንክ ደግሞ ከማርኮን ይልቅ ዎክ እንዲሞት ፈልጎ ነበር። ማርኮን ከሞተ መጽሐፉን ስለማላገኝ መጀመሪያ መሞት ያለበት ዎክ ነው ብሎ ራሱን አስማማ። ይህ ደግሞ በእንዲህ ያለ ለ45 ሰዓት የሚደረገው ጥላቻ አሁን እየተዘጋጀ ነው። በሌላ በኩል ወክም በትምህርት ቤት ውስጥ ልጆቹን እያሰለጠነ ነው። ካላሪም ወደሱ መጥተዋል። ምንም እንኳን ወክ ታላቅ ማርሻል አርት ብዙ ዓመት የተማረ ሰው ቢሆንም እድሜው ትልቅ በመሆኑ ምክንያት ካላሪውን ማሸነፍ አልቻለም። ጨካኙ
ሰውየውም አንድ መልእክት ብቻ ለፍራንክ አድርስልኝ እያለ እዛ ፊት ለፊቱ ገደለው። የሰውየውን ቃል የመጨረሻ እንኳን ሳይሰማው እዛ ገደለ። ካላሪ ደግሞ ወደ ፍራንክ መጥተው የሰውየውን ገድዬ እንደመጣው ብሎ ለፍራንክ ተናገረ። ትናንትና ያልከኝን 45 ሰዓት ጠብቄ እዚህ ነኝ፣ አሁን ሄደን መፋለም እንችላለን ብሎ ለካላሪ ተናገረ። ፍራንክ ካላሪም ደግሞ ይሄ መጽሐፍ እጄ ውስጥ ስለሆነ እነኚህ ሰዎችን እገላለሁ፣ እዚህ መጽሐፍ ውስጥ ያሉትን ተምረዋል ብሎ የሚያስብ ሁሉ ገደልኩት ብሎ ያስባል። አሁን ደግሞ ፍራንክ ይቀርለታል። የፊልሙ ትዕይንታችን ደግሞ ይህንን ተከትሎ ለ45 ሰዓት በኋላ ያሳየናል። ፍራንክ የተባለ ቦታ በሞተር መጣ። ካላሪ ቀድሞ በዛው እየጠበቀ ነው። ሁለቱም ሰዎች ከመጀመሩ በፊት ቅድሚያውን ራሳቸውን አማህመቁ። ልክ ደግሞ ከፊልሙ የእነሱ ድብድብ እንደተጀመረ ካላሪ ፍራንክ አለው ብሎ የማያስብ ምልክት እሱ ላይ አየ። በቃ በጉልበቱም በልጦኛል ብሎ ካላሪ እያሰበ ነው። ፍራንክ ካላሪ እኔ ቆይቻለሁ እያለ ግን ፍራንክ ደግሞ ከእርሱ ያልተናነሰ ችሎታ እንዳለው አይተዋል። ፍራንክ በወደቀበት ሰዓት ካላሪ ደግሞ ለመጨረሻ ጊዜ ፍራንክን ጭንቅላቱን አፍርጬ እገድላለሁ ብሎ ፍራንክ ደግሞ ቦታውን ቀይሮ ነፍሱን አዳነ እንዳይሞት። ቀንሶ የነበረ ፊልማ እንደ አዲስ ፊልማው ከማለቁ በፊት ማርኮን ማስተሯ ላይ ጥቃት አደረሰ። የማስተሯን መወጋቱን ያየ ደግሞ ፍራንክ ለጊዜው ከማርኮን ጋር መፋለም ቀጥለዋል። ማስተሯ እንዳለችው የማርኮን ልብ ተሰብሮ በእልህ ውስጥ ስለሚገኝ ለወንድም እንኳን አልተመለሰም። ትናንት ታላቁን ጥበብ የያዘው መጽሐፍ የዛን ሰዓት ሰርቆታል። ፍራንክ ደግሞ አይኑን ከፍቶ ለመፋለም ይልቅ አይኑን ሸፍኖ ቢፋለም በጣም ይችለዋል። ማርኮን ደግሞ ይሄንን ይሆናል ብሎ አስቦም አያውቅም። ለዛን ሰዓት ፍራንክ እጁ አይኑን ይዞ የዛን ሰዓት ብልጫ ተወስዶበታል። በአሁኑ ሰዓት ደግሞ ፍራንክ በቃል ብቻ እሱ መስበር አለብኝ ብሎ አዛዛኝ የሆነ ነገር እየተናገረ ነው። የመጀመሪያው መልእክት ደግሞ ሰውየው ማርሻሉ አርቱ ትልቁ ከመሞቱ በፊት መልእክት አድርስልኝ እያለ እሱንም ገደልኩት ያ ቃል እንኳን ሳይጨርስ እያለ ሁለተኛና ሶስተኛ አሳዛኝ ነገር ደግሞ ሚስቱና ልጁ ናቸው። የገዛ ወንድም ለአንተ ጥላቻ ስላለው ሚስትና ልጅ ላይ ሞት ፈርደዋል። እንደዚህ ብሎ አሳዛኝ ፍራንክ ደግሞ ይህንን ሶስቱን አሳዛኝ ነገር ሰምቶ መቆም ያቅቶት በሱ ፊት ለፊት ወደቀ መሬት ላይ። ከዛም በኋላ ሞኙ ካላሪው በቃላቶች ሰበርኳ እያለ ደግሞ ፍራንክ ቀስ ብሎ ኩሻፕ እንደሚሰራ ሰው ዘሎ ፍራንክ ላይ ወጣና እዛ ድፍት አረገው። ፊልማችን እዚህ ጋር ነው የሚጠናቀው። ይህንን ፊልም እስከዚህ ድረስ ካያችሁት ሰብስክራይብ፣ ሼር አርጉ እና ላይክም አርጉ እባካቸው። ለዚህ ነገር እኔ አዲስ ነኝ፣ አማርኛም ትንሽ እየከበደብኝ ስለሆነ እስቲ በምንድን ነው እስቲ እናንተን እስቲ ደስ ይበላችሁ ብዬ ነው ይሄንን ነገር እየሰራሁት ያለው። ቴንኪዩ አመሰግናለሁ ሁላችሁ። ባይ ባይ።